ሃይ ጋይሶች ዛሬም በአዲስ ቪዲዮ ተመልሼላችሁ መጥቻለሁ። እንዴት ነው የዲኤልኤስ አካውንታችን ከጂሜል ጋር የምናገናኘው? ከዛ ስልክ ብንቀይር እንደገና ስልካችን ቢጠፋ እንዴት መልሰን እናመጣዋለን የሚለውን ነገር ነው ዛሬ ማሳያችሁ። ከዛ በፊት ግን ይሄ ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ሼር አድርጉ እና ደግሞ ብዙዎቻችሁ ሰብስክራይብ ሳታደርጉ ይህንን ቪዲዮ እያያችሁ ያላችሁት፣ ስለዚህ ሰብስክራይብ አድርጉ እና ደግሞ ለኔ ብርታት እንዲሆነኝ ቪዲዮ ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ቪዲዮ ከመሄዴ በፊት ግን አንድ ማስጠንቀቂያ ልስጣችሁ። ይህንን የዲኤልኤስ አካውንት ከጂሜላችሁ ጋር ኮኔክት ለማድረግ ካሰባችሁ ጂሜላችሁ የምታውቁት መሆን መቻል አለበት። ፓስወርዱን በደንብ የምታስታውሱት እና ደግሞ ጂሜሉን በደንብ የምትጠቀሙበት መሆን መቻል አለበት። ዝም ብላችሁ የሆነ ነገር የከፈታችሁበት ጂሜል አምጥታችሁ እዚህ ላይ የምታስገቡ ከሆነ በኋላ ምንም ጥቅም የለውም። ገባችሁ? ወይም አሁን የከፈታችሁበት ኢሜል አሁን ላይ በደንብ የማታውቁት ከሆነ በሆነ ነገር ላይ ያስፈሩት፣ ጻፉት ወይም ስክሪንሾት አድርጋችሁ የሆነ ነገር ላይ ላኩት፣ አስቀምጡት ብዬ ነው እኔ ቅድሚያ ማስጠንቀቂያ የምሰጠው። እርግጠኛ አይደለሁም የምትሉ ከሆነ ደግሞ አዲስ ኢሜል ክፈቱና ከጂሜላችሁ ጋር ኮኔክት አድርጉ። በደንብ ማስጠንቀቂያ ነው፣ በኋላ በእኔ እንዳታሰቡ። ቀጥታ ወደ ሲቲንግ ትገባላችሁ። ሲቲንግ ከገባችሁ በኋላ ከታች ያለችዋ ጥግ ላይ ያለችዋ አድቫንስድ የሚለውን በመንካት ወደዛ ትሄዳላችሁ ማለት ነው። ከዛ እዚህ ጋር ከላይ ሳይን ኢን ዊዝ ጉግል ይላል። እሱ ነው ዋናው ነገር። አሁን የኔው ለምሳሌ ኮኔክትድ ሆኗል፣ ከጂሜል ጋር አገናኝቼዋለሁ። እንዴት ማገናኘት እንዳለባችሁ ደግሞ የኔን መልሼው አሳያችኋለሁ ማለት ነው። እንደነገርኳችሁ የምታውቁት ኢሜል መሆን መቻል አለባት። እዚህ ጋር በደንብ አስታውሱ። የራሳችሁ የምታውቁት ፓስወርዱን ሁሉ ነገሩን የምታውቁት ጂሜል መሆን መቻል አለበት። ስለዚህ እቺ ጎኗን ትነኩና ከዛ ዲስኮኔክትድ አስደርገዋለሁ ማለት ነው እና እናንተ ለማሳየት ስለሆነ ከዛ የስ ይመጣል። ገብተን እንደገና እንየው። ለምሳሌ ዲስኮኔክትድ እናርገው። አሁን ተመለሰ፣ ዲስኮኔክትድ ሆኗል ማለት ነው። አሁን የኔ አካውንት ከጂሜል ጋር በፍጹም አልተገናኘም። ስለዚህ አሁን እንዴት እንደምናገናኘው በደንብ አሳያችኋለሁ። ቪዲዮን በደንብ ተከታተሉ። ሲጀመር እስከመጨረሻው እናንተ እስከመጨረሻው የሆነ ቪዲዮ ካላያችሁ ሚስቴክ ስለምትሰሩ እስከመጨረሻው። ስለዚህ አሁን ዳሯን ነክተን ኮኔክት እናስደርጋታለን ማለት ነው። የስ ብለን ከዛ እዚህ ጋር ከየትኛው ጂሜላችሁ ጋር ነው በማገናኘት የምትፈልጉት ይላችኋል። እናንተ እርግጠኛ የምትሆኑበት ጂሜል መርጣችሁ አንዱን ትነካላችሁ ማለት ነው። እርግጠኛ ናችሁበት። እኔ እርግጠኛ የምሆንበትን ነካለው። ይኸው ነካው። እኔ እርግጠኛ የምሆንበትን ማለት ነው። ስለዚህ እናንተም እርግጠኛ የምትሆኑበትን ነገር ክሊክ አድርጋችሁ ኮኔክት ታደርጉታላችሁ ማለት ነው። ስለዚህ አሁን እዚህ ጋር ራይት አድርጎ ኮኔክትድ ብለዋል ማለት ነው። ይህ ማለት ይሄ አካውንት ከጂሜል ጋር ተገናኝቷል። ከዚህ በኋላ በጂሜል ብቻ መግባት እችላለሁ ማለት ነው። አሁን ለምሳሌ እስቲ ወተን እንየው። አሁን እስቲ ስንገባ ምን እንደሚለን እናየዋለን። አሁን ውስጥ ላይ ያለው የሰው ኢሜል እንትን አካውንት ራሱ ቢሆን ቅድም የነካነው ልደት ሎጅ በሚለው ነበር። ስንነካው ምን ያመጣለን? ለራሳችን ኮኔክትድ ያስተደረግነው አካውንታችን ይመጣል ማለት ነው። ይህ ነገር በጣም ይጠቅማችኋል። እኔ በጣም ስለጠቀመኝ፣ በተለይ 2-3 አካውንት ያላችሁ ልጆች ካላችሁ ይህን ነገር በደንብ ተጠቀሙት እና አሁን ቀጥታ ምን አመጣ ወደ አካውንት። ሌላ የኔ አካውንት ራሱ ሌላ ሰው ቢከፍትበት በኔ ይሄ ስልክ ሌላ ሰው ዲኤልኤሱን አካውንት ቢያስገባበት እኔ ኢሜይልን ብቻ ተጠቅሜ ገብቼ ተጫውቼ መውጣት ይችላለሁ። ይሄ በጣም የሚያስደንቅ ነገር ነው። እኔ ቅርብ ሰዓት ነው ያወቅኩት እንደዚህ አይነት ነገር እንዳለ። ብቻ ግን ይሄ ነገር በደንብ አስተውላችሁ ተጠቀሙበት ነው የምለው እና አሁን ለምሳሌ ሌላ የዲኤልኤስ አካውንት ቢኖርኝ በሌላ ኢሜይሎች ባገናኘው ስለዚህ ይጫወታለሁ ማለት ነው። አሁን ላይ በአንድ ስልክ 3 ማለት አካውንት መከፈት እንደሚቻል ማለት መጫወት እንደሚቻል ዲኤልኤስ አፕዴት በተደረገው አፕ ላይ 3 አካውንት ብቻ መጫወት እንደምንችል አድርጎ ነው የሰራልን እና ስለዚህ 3 የተለያየ ጂሜል ካላችሁ 3 የተለያየ አካውንት ይኖራችኋል ማለት ነው። አያሳስብም። በቃ እንደዚህ ክሊክ አድርጋችሁ መግባት ብቻ ነው። እኔ አሁን ለምሳሌ ሌላ አካውንት ስለሌለኝ እዚህ ስልክ ላይ ስላልሆነ አሳያችሁ ነበር፣ ወይም ሌላ ቀን በደንብ አሳያችኋል። ግን ሌላ የተለያየ ራሱ አካውንት ቢኖራችሁ አባቴ በዚህ አንድ እየገባ መጫወት ትችላለህ ማለት ነው ያለ ምንም እንትን እና ይሄ ነገር ስላለ በደንብ እርግጠኛ ሆኑ። ግን እኔ በጣም አሁን እኔ የምፈራው ነገር ቢኖር ጂሜላችሁ እርግጠኛ ሳትሆኑ ጭራሹንም ከዚህ ጋር ኮኔክት አታደርጉት። ያ ነገር መሆን አለበት። ወይም አዲስ
ጂሜል አከፋፈት እንዴት እንደሆነ አሳየኝ ካላችሁኝ አሳያችኋለሁ። ሌላው ነገር ደግሞ ያው ጥያቄ ካላችሁ መጠየቅ ትችላላችሁ ኮሜንት ላይ እንደዚህ አይነት ቪዲዮ ስራለን ብላችሁ ጠይቁኝ። ከዛ አብዛኛው ተመሳሳይ የሆነውን ኮሜንት ወስጄ ቪዲዮ ሰራለሁ ማለት ነው። ስለዚህ ቲማችሁ እንደዚህ ደህንነቱ የተጠበቀ እንዲሆን ያደርጋችኋል። ሲቀጥል ደግሞ ስልካችሁ ቢጠፋ ስልካችሁ ቢበላሽ ምን ቢል ጂሜላችሁ ብቻ ተጠቅማችሁ እንደፈለጋችሁ መጫወት ትችላላችሁ ማለት ነው። በጣም የለፋችሁበትን ነገር ስለሚሆን ማለት ነው። ስለዚህ የሆነ ነገር ለማድረግ ስትሞክሩ እንደዚህ ጥንቃቄ በተሞላበት መንገድ አድርጉ። ለእናንተ አሁን ላይ ምንም ኖርማል ሊመስላችሁ ይችላል። በተለይ አሁን ላይ እንደ በፊት አይደለም። ዲሊስት መገንባት ማሳደግ ከባድ ነው እና ይህ ነገር ይጠቅማችኋል ብዬ ነው ይህን ቪዲዮ ሼር ላድርጋችሁ ያልኩት። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ቪዲዮ ላይክ አድርጉ። ምንም አትሆኑም። በቀጣይ ቪዲዮ አገኛችኋለሁ። መልካም በዓል።